ነብዩ መሐመድ የህይወት ፈለጋቸው ቀኝን ነገር ይወዳሉ፣ ቀኝን ነገር ያስቀድማሉ። ጸጉር እንኳን ሲያበጥሩ ከቀኝ ጀምሮ ወደ ግራ ነው የሚሄዱት። ቀኝነት ባህሪያቸው ነው፣ መገለጫቸው ነውና አንዴ ሰዎች ጋር ተሰብስበዋል። ወተት ወደሳቸው መጣና ጠጣው መስጠት ፈለጉ። ከበስተቀኝ ልጅ አለ፣ ሕፃን ልጅ ነው፣ 10 ዓመት ምናምን ሊሆን ይችላል። ከበስተግራ ትላልቆች አሉ። ለትላልቅ መስጠት ይገባቸዋል ከማክበር አንፃር፣ ለልጁ ሊሰጠው ይገባል ከፍትህ አንፃር። ስለዚህ ማስፈቀድ ነበረባቸውና ይሄን ወተት ለትልቆቹ አሳልፍ ይልስተን ያሉት ሲሉ ልጁም ደግሞ የእርሳቸውን በረከት ይፈልግ ነበርና አይ በራሴ ግን ሌላን አልመረጥም አላቸው። ለእርሱ ሰጡት ወተቱ። በህይወት ዘይቤያችን ላይ ጀስትስ ወሳኝ ነገር። የእርሳቸውን ፈለግ የተከተሉ ካሊፌቶችን እስላማዊ ስርወ መንግስት መሪ የነበሩትን አራቱን ታዋቂ ካሊፌቶች አቡበክር፣ ዑመር፣ ዑስማን፣ አሊ ህይወት ዘይቤ በጥሱ ነው የሚያሳየው። አንድ ታሪክ ልጥቀስልህ። የእሳቸውን ልጅ ያገባ አሊ የሚባል የሙስሊሙ ዓለም መሪ ነበር። ሙስሊሙ ያኔ ዓለምን 1/3 ኮንትሮል ያደርጉበት ነው። አሁን ሳውዲ፣ ኩዌት፣ ኳታር የምትለው ሁሉ በአንድ ላይ ገቨርን የሚያደርጉበት ወቅት ነውና ሰይድና አሊ ይባላሉ። የእሳቸውን ልጅ ያገቡት ፋጢማ የምትባል የሙስሊሙ መሪ አራተኛው መሪ ናቸው። አንድ የጦር ለምድ ይጠፋቸው ጦር። ከዛ መርካቶ ሲገቡ አንድ ሰው ይሁዳ ነው፣ ሙስሊም አይደለም፣ ይሁዳ ነው፣ ይዞታል። አገኙት። የኔ ነው ብለው ክሌም አረጉ። ያንተ አይደለም አሉ። ንጉስ ነኝ ብለው መቀማት አልቻሉም። ወደ ፍርድ ቤት አመጡት። እርሳቸው ወደ ሾሙት ዳኛ አመጡት። ፍርድ ቤት ቆሙ። ዳኛው ላይ ተሰየመ። ሐሳቦት ምንድነው አለ። ይሄ ለምድ የኔ ነው አሉ እርሳቸው። መረጃ ምንድነው አለ ዳኛው ሲል መረጃ የለኝም፣ 2 ልጆቼ ናቸው ምስክር፣ ሐሰንና ሁሴን ይባላል። ዳኛው ምን አለ፣ የልጅ ምስክር ለአባት አይጠቅምም ማለት ነው። ልጅ ስለሆነ ለአንተ ሊመሰክር ይችላል፣ ስለ መረጃ የለም፣ አንተ ይሁዳ ይዘህድ አሉት። ያና ይሁዳ በጣም ተገረመ። ይህ ሰው የዓለምን 1/3 የሚያስተዳድሩ ትልቅ ኢምፓየር የሚመሩ ናቸው፣ በራሳቸው በሾሙት ዳኛ እንዴት ይሸነፋሉ? በጣም ተማረከና ትክዝ ሲል እሳቸውም ትክዝ ብለዋል ሰይድና አሊ። ከዛ ዳኛው ትካልና የአበል ሐሰን አላቸው። አንተ የሐሰን አባቱ አላቸው። አረቦቹ በልጆቻቸው ስም ሲጠሩ ደስ ይላቸዋል። ፍርዱ አላስደሰውትም እንዴ አላቸው። አይ ፍርዱማ ተጓድሏል ብዬ ነው አሉ። ለምን አለ፣ እኔና እርሱን ፊት ለፊት ስታደርገን እሱን የጠራኸው በስሙ ነው፣ እኔን ግን በምወደው አቡል ሐሰን ብለን የጠራኸኝ፣ ባጠራር እንኳን ኢንጀስቲስ አያለው አሉት። እና እስልምና የህይወት ዘይቤው ጉዞው ሁሉ ፍትህን፣ ሁሉም መለኮታዊ ሃይማኖቶች ባይ ዲፎልት እሱን ነው የሚያዙት። አለ መለኮታዊ